እግዚአብሔር ለጠቅላይ ሚኒስትር ዶክተር አብይ አህመድና ለሚመሯት ሀገር ኢትዮጵያ ትንቢትን አሳይቶኛል ያለች አገልጋይ ትንቢታዊ መልእክት ሻሎም ቲዩብ ደርሷታል። በነቢቷ በተነገረው በዚህ ትንቢታዊ መልእክት ላይ ዶክተር አብይ አህመድ አገራቸውን በከባድና አስጨናቂ ሁኔታ ውስጥ ሆነው እጅግ ከፍ ወዳለ ቦታ ለማድረስ ጥረት ሲያደርጉ ማየቷን የገለጠች ሲሆን መሪው ሀገሩን ወደ ከፍታው እንዳያወጣት ግን በጉንዳን ተመስለው የኢትዮጵያን የከፍታ መውጫን የሚበሉና ሊበጥሱ የሚጥሩ አካላትን ማየቷንም ገልጣለችም። በዚህ ጊዜ ዶክተር አብይ በሚያዩት ነገር ተስፋ ቆርጠው ወደ ኋላ ሊሉ በሚያስቡበት ወቅት አንድ ኃይል ወደ እሳቸው ሲመጣ መመልከቷንም ነው የመሰከረችው። በጉንዳን መልክ የተገለጡት እነማን ናቸው? ዶክተር አብይስ ስለምን ተስፋ ቆረጡም? ወደ እሳቸው የመጣው ኃይልስ ምን ይሆን? ምንስ አላቸው? ከመልእክተኛው አንደበት ሰሙት ዘንድ መልእክቱን በቪዲዮ ይዘነዋል። ነቢቷ በሌላ መልእክቷም ስለ ዘመናችን የሀገራችን ቤተክርስቲያን ልትሰሙት የተገባን ያለችውን መልእክትንም አድርሳናለችም። በሚኖራችሁ የአብሮነት ቆይታ በዝርዝር የምትሰሙት ይሆናል። ከዘመኑ ቤተክርስቲያን ጋር በተያያዘም ጆይ ጭሮና እዩ ጩፋ ላይ አስደንጋጭ የተባለ መረጃ ወጥቶባቸዋል። የካውንስል ህብረቱም ግለሰቦቹን በተመለከተ የጸጥታ አካላት ትብብር እንዲያደርጉለት ሳይቀር ጥያቄ ማቅረቡን ተከትሎ ጉዳዩ ምን ያህል እንደከረረ ማሳያም ነው እየተባለ ነው። ዘይት መሸጥና የቡና መልቀሚያ ወቅትን እየጠበቁ የሚደረጉ በአገልግሎት ስም ገንዘብ ለቀማን የሚያስቆም ጅማሮም ነው ተብሎለታል። ይህን እንቅስቃሴ የተለያዩ ዘማሪያን እንኳን ሳይቀሩ በአደባባይ የተቀላቀሉት መምጣታቸውን ተከትሎ ለውጥ ማምጣቱ አይቀሬ ነውም አስብሎታል። በነዩ ጩፋና ጆይ ጭሮ በኩልስ ምን ተሰማ? የካውንስል ህብረቱስ ከግለሰቦቹ ጋር የገባበት እሳት አገባ ከሌሎቹ ጊዜያት በምን የተለየ ነው? የዘይት ሻጮቹ አዳማቂ ናቸው ተብለው የታሙት ዘማሪዎቹ ሳይቀሩ ጉዳዩ ላይ ከየትኛው ጎን ቆመው ታዩ የሚለውን ማሳየት የሚችል መረጃን ይዘናል። ሐሳባችሁን መስጠታችሁ የተገባ ነውና ሰዓቱን ጠብቆም ወደ እናንተ የሚደርስ ይሆናል። ሰላም ጤና ይስጥልን የሻሎም ዩቲዩብ ቤተሰቦችም ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረስ እያለን በመግቢያችን ያስተዋወቅናችሁንና ሌሎች መረጃዎችን ወደ እናንተ ለማድረስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። በቅድሚያ ስሙት ወዳልነው መረጃ ተሻግሬያለሁኝ። በጋሞ ዞን በደረሰው አሰቃቂ የመሬት መንሸራተት አደጋ ሕይወታቸውን ላጡ ወገኖች የታወጀው የ3 ቀን ብሔራዊ ሐዘን እንደቀጠለ ነው የሚገኘው። በከባድ የሐዘን ድባብ ታስቦም እየዋለ ይገኛል። በመላ ሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ የተደረገ ሲሆን መላው የኢትዮጵያ ሕዝብም በአደጋው ለተጎዱ ወገኖች ያለውን ጥልቅ አጋርነት በመግለጥ ላይ ይገኛል። ይሄ ብሔራዊ ሐዘን በታወጀበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከውጭ ሀገር የሥራ ጉብኝት እንደተመለሱ በቀጥታ ወደ አደጋው ስፍራ አቅንተዋል። ጠቅላይ ሚኒስትሩ አደጋው በደረሰበት ተራራማ ስፍራ በመገኘት የጠፉ ዜጎችን ፍለጋ ያለበትን ደረጃም ተመልክተዋል። ቤተሰቦቻቸውን ያጡ ወገኖችንም በአካል አጽናንተዋል። በመልእክታቸውም በወገናችን ላይ የደረሰው አደጋ የሁላችንም ሕመም ነው በማለት ሐዘኑ የጋራ መሆኑን ገልጠው መንግስት ተጎጂዎችን በዘላቂነት ለማቋቋም ጥረት እንደሚያደርግም አረጋግጠዋል። ሻሎም ሚዲያም በአደጋው ለተጎዱና ቤተሰቦቻቸውን ላጡ ወገኖች መጽናናትን ትመኛለችም። ወደ ቀጣዩና በመግቢያው ዳስተዋወቅኳችሁ መረጃ ተሻገርኩኝ። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ክልል ካውንስል በነ ጆይ ጭሮና እዩ ጩፋ ላይ ጥብቅ መመሪያ አስተላልፏል። የካውንስሉ ደብዳቤ በእነ ነብይ እዩ ጩፋ የሚመራው የክርስቶስ ሰራዊት ቤተክርስቲያን ወይንም ክራይስት አርሚ ቸርችና በጆይ ጭሮ የሚመራው የእግዚአብሔር መንግስት ቃል ቤተክርስቲያን በደቡብ ኢትዮጵያ ክልል በተለያዩ ከተሞች ሊያካሂዱት ያሰቡት ኮንፈረንስ ከካውንስሉ እውቅና
ያልተሰጠውና ህገወጥ በመሆኑ የክልሉ ሰላምና የጸጥታ ቢሮ አስፈላጊውን ክትትል በማድረግ ጉባኤው እንዳይካሄድ እንዲያስቆም እናሳስባለን ያለው ካውንስሉ አክሎም እነዚህ አካላት ከመጽሐፍ ቅዱሳዊ አስተምሮ ውጪ በሆነ መልኩ ለግል ጥቅም የሚውል የገንዘብ ለቀማ እያካሄዱ መሆኑን ገልጧል። ይህንን እንቅስቃሴ በመቃወምም እንደነ ዘማሪ ዳግማዊ ጥላሁን ዳጊ፣ ዘማሪ ትዝታው ሳሙኤልና ሌሎችም የወንጌል አገልጋዮች ድምጻቸውን እያሰሙ ይገኛሉ። ዘማሪዎቹ የወንጌል አገልግሎት ከንግድና ከዘይት ሽያጭ የጸዳ ሊሆን እንደሚገባም በጽኑ በመግለጥ ላይ ናቸው። እነዚህን ዘማሪዎችና ሌሎች ዘማሪዎችን ከዚህ በፊት የእነዚሁ አገልጋዮች አዳማቂ በሚል ሲታሙም መስማታችን የሚታወስ ነው። በመግቢያው ዳስተዋወቅኳችሁ ወደ ሌላኛው የትንቢታዊ መልእክት ተሻገርኩኝ። በመግቢያ ላይ እንደጠቀስኩት አገልጋዋ ስለ ዶክተር አብይ አህመድና ስለ ኢትዮጵያ ከፍታ ያየችውን ትንቢትና ሚስጥራትን በመልእክቷ ላይ ገልጣለችም። እግዚአብሔር ለጠቅላይ ሚኒስትር ዶክተር አብይ አህመድና ለሚመሯት ሀገር ኢትዮጵያ ትንቢት አሳይቶኛል ያለችው አገልጋይዋ በነቢቷ በተነገረው በዚህ ትንቢታዊ መልእክትም ላይ ዶክተር አብይ አህመድ ሀገራቸውን በከባድና አስጨናቂ ሁኔታ ውስጥ ሆነው እጅግ ከፍ ወዳለ ቦታ ለማድረስ ጥረት ሲያደርጉ ማየቷን የገለጸች ሲሆን መሪው ሀገሩን ወደ ከፍታው እንዳያወጣት ግን በጉንዳን ተመስለው የኢትዮጵያን የከፍታ መውጫን የሚበሉና ሊበጥሱ የሚጥሩ አካላት ማየቷንም ገልጣለችም። በዚህ ጊዜ ዶክተር አብይ አህመድ በሚያዩት ነገር ተስፋ ቆርጠው ወደ ኋላ ሊሉ በሚያስቡበት ወቅት አንድ ኃይል ወደ እሳቸው ሲመጣ መመልከቷን መስክራለችም። በጉንዳን መልክ የተገለጡት እነማን ናቸው? ዶክተር አብይ ስለምን ተስፋ ቆረጡም? ወደ እሳቸው የመጣው ኃይልስ ምን ይሆን? ምንስ አላቸው? ከመልእክተኛው አንደበት ሰሙት ዘንድ መልእክቱን በቪዲዮ እነሆ መጋበዝ ወደድን። እኛ ግን ከወዲሁ ተሰናበትን። ሰላም 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 የአባቴ ብሩካን የአባቴ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ደህና። ጌታ ኢየሱስ ለዘላለም ይባረክ። ክብሩ ለኢየሱስ ይሁን። በእርግጥ ካሁን በፊት የምታውቁኝ ስለ ኢትዮጵያ ስናገር ወይም ስለ አሜሪካ ስናገር ነው ስለሚመጣው በዓለም ላይ ስለሚሆነው ነገር ሁሉ በጣም ተናግሬያለሁ። ዛሬ ደግሞ እግዚአብሔር ያሳየኝን ራእይ በፊታችሁ ስለ ቤተክርስቲያን እናገራለሁ። ይህን ያየሁት በዓለም ስላለችው ቤተክርስቲያን ነው። በዓለም ስላለችው ቤተክርስቲያን አጠቃላይ በዓለም ስላለችው ቤተክርስቲያን ነው። እሱን ነው ማወራችሁ። ይመስል እንደዚህ ነው የሆነው። ስለ ቤተክርስቲያን ያሳየኝን ራእይ እንዲህ እገልጸዋለሁ። የቤተክርስቲያን በዓለም ያለችውን ቤተክርስቲያን ማለት ነው። በዓለም ያለችውን ቤተክርስቲያን ስላችሁ አጠቃላይ በዓለም ያለችውን ነው እገልጸዋለሁ። እግዚአብሔር እንዲህ ያሳየኝ። እኔ ተኝቻለሁ፣ ልቤ ነቅቷል። እግዚአብሔር እጅ በላይ ላይ መጣች፣ እጁን ተዘርግታ ወደ ላይ አነሳች። በሰማይና በምድር መካከል እንሳፈፋለን። ያለሁበት ቦታ ቤተክርስቲያን ይመስለኛል። ኢትዮጵያም ያለው ይመስለኛል። አሜሪካም ያለው ይመስለኛል። ኢሮፕም ይመስለኛል። ብቻ ያየሁት አገር በሙሉ ስፍራ በቃ ብዙ ነው፣ አላውቀውም። ብቻ በሁሉ አገር እምዞር ይመስለኛል። ወይም ደግሞ ዮሐንስ ራእይ ላይ በሰባቱ ቤተክርስቲያን እግዚአብሔር ገልጦ እንዳሳየው እንደዚያ ያለችውን ቤተክርስቲያን በሙሉ እግዚአብሔር መንፈስ ያሳየኛል። እንዲህ አገር ቤት ፋኑስ ታውቁ እንደሆነ እንደ ፋኑስ እንዲህ አንጠልጥሎ ያነሳኝ ይመስለኛል። እንዲህ አንጠልጥሎ አንስቶኛል። ሲያነሳኝ ይሄ ጸጉሬን መሃል ያለው ጸጉሬንን የመሃሉን የያዘው ይመስላል። እንዲህ ጸጉሬን አንጠልጥሎ ያዘኝ የሚመስለኝ እንትን ይለኛል። በቃ ያዞረኛል፣ ጸጉሬን ይዞ ያዞረኛል። እመላለሳለሁ፣ ሁሉንም እንዳይ ያደርገኛል። እያንዳንዱ ቤተክርስቲያን እያንዳንዱ ሀገር ያለችውን ቤተክርስቲያን ያሳየኛል። እየዞረ ያሳየኛል። ቤተክርስቲያን ያሉ አገልጋዮችም ተገልጋዮችም ሁሉ በጣም ጎበዝ ይመስላሉ። በጣም ነው ጎበዝ የሚመስሉት። ደፋር ናቸው፣ አይፈሩም። ለጌታ የሚኖሩ ነው የሚመስላቸው። በጣም ለጌታ የሚኖሩ ነው የሚመስላቸው። እነዚህ ጎበዝ የሚመስሉ ወንዶች፣ ሴቶች፣ ወጣቶች፣ ጎልማሶች ሁሉም ሲታዩ በቃ ከጌታ ጋራ የሚኖሩ ጌታን የሚመስሉ ጌታን የሚወዱ መስለው ይታያሉ። ሁሉም አምላሳቸው ጎበዝ ነው፣ አፋቸው ጎበዝ ነው። ሲታዩ ጎበዝ፣ ሩጫቸው ጎበዝ፣ በሰው ሁሉ ሲታዩ በጣም ጌታን የሚወዱ ጎበዝ፣ ጌታን የሚወዱ ይመስላሉ። እግዚአብሔር እንዲህ አለኝ፣ እነዚህ ሁሉ ተመለከትሻቸውን? እነዚህ ሁሉ ሲታዩ እኔንን የሚያስደስቱ ይመስላሉ፣ ለኔ ክብር የሚኖሩ ይመስላሉ። ግን አለኝ እግዚአብሔር፣ እነዚህ ሁሉ የምታያቸው ወንዶችም ሴቶችም አገልጋዮች
እነዚህ ሁሉ የሚያገለግሉ ስላችሁ ምናኑም ጭምርት ነው የምነግራችሁ። አጠቃላይ ቤተክርስቲያን ነው የምነግራችሁ። እንደዚህ ያሉ ጎበዝ በጌታ ዘንድ ግን እነዚህ ጎበዝ አይደሉም። እነዚህ በሙሉ ሲታዩ በጌታ ዘንድ ጎበዝ አይደሉም ይለኛል። በእኔ ዘንድ ግን እንዲህ አይደሉም አለኝ። የዚህን ዓለም ኑሮ ይኖራሉ። የዚህን ዓለም ኑሮ ይኖራሉ። ለራሳቸው ምቾት ይኖራሉ። ለራሳቸው ነው የሚኖሩት። የራሳቸው ምቾት ይኖራሉ። በራሳቸው ነገር ተጠምደዋል። ንግግራቸው ሁሉ ለራሳቸው የሚመቻቸው፣ ስብከታቸው ለራሳቸው የሚመቻቸው፣ ትንቢታቸው የራሳቸው የሚመቻቸው ሁሉ በቃ ሌቦች ናቸው። ሁሉ ለራሳቸው የሚኖሩ ናቸው። ሁሉ እኔ ግን ሁሎችንም አያቸዋለሁ አሉ። ደግሞም አለ እግዚአብሔር ሁሉ ደግሞ የጊዜ ሌባ ናቸው አለ። ጊዜን ይሰርቃሉ አለ። በቃ ይሰርቃሉ። የሚጸልዩ ይመስላሉ ግን አይጸልዩም። የሚኖሩ ይመስላሉ ግን አይኖሩም። ሁሉ በቃ ጊዜን ይሰርቃሉ አለ። የጊዜ ሌቦች ናቸው አለ። ደግሞ እንደገና አድመኛ ናቸው፣ ዘረኞች ናቸው፣ ጥላቻ ስግብግቦች፣ ሰውን የሚጎዱ፣ ለሰው የማይራሩ፣ ለሰው የማያዝኑ፣ ሐሜተኞች፣ እርቅን የማይወዱ፣ እርቅን የማይሰሙ፣ ይቅር ማለትን በጣም አድርገው የሚጸየፉ እንዲሁ እንደሆነ ከትልቅ ጸሎት ቦታ ይወስደኛል። እንዲህ ያለውን ሁሉ ሊያሳየኝ ወደ ትልቅ ጸሎት ቦታ ይወስደኛል። በዚያ ቦታ በጣም ይጸለያል። በኃይለኛው ጸሎት ጸለያለኝ። ሰው ሁሉ ያ እሳት ይወርድበታል። የነበረው ጸሎት ተቀብለውት በነበረው ዘይት ብዙዎች አይጠቀሙበትም። ወዲያውኑ ይደፉታል። ምንም ሳይቆይ ገና ጸሎቱ እንዳለቀ ወዲያውኑ በቁጣ፣ በንዴት፣ በብስጭት፣ በጣም በዘረኝነት ወዲያውኑ ዘይቱን ድፍት ያደርጉታል። ያን ሁሉ መከራቸውን አምጠው ጸልየው የተቀበሉትን በቃ እንደዚህ ነው ያደርጉታል። ሌሎች ደግሞ ቀስ በቀስ እያለ ይንጠባጠባል። ቤታቸው ሲደርሱ ማንጠባጠቡ ይጨምራል። በዚህ ሁሉ ጥቂት ሰዎች አሉ በስነ ስርዓት ለመቅረዙ፣ ለዘይቱ፣ ለጌታ የሚኖሩ ተጠንቅቀው በመፍራት በመንቀጥቀጥ። እነዚህን ደግሞ እኔ አያቸዋለሁ አለ። እነዚህን ማንም አያውቃቸው፣ እኔ ግን አውቃቸዋለሁ አለ። እኔ የራሴ የሆኑትን ለእኔ ክብር የሚኖሩትን ለራሴ የሚኖሩትን እኔ አያቸዋለሁ አለ። እነዚህ በእኔ ዘንድ ደግሞ የከበሩ ናቸው አለ። እነዚህ በእኔ ዘንድ የከበሩ ናቸው። ማንም ግን እንደዚህ የተለይተው እንደሚኖር ማንም አያውቃቸው። ለእኔ ብቻ ይኖራሉ። እነዚያኞች ግን እንደዚህ ነው ኑሯቸው አለ። እንደዚህ ነው ኑሯቸው። ጌታን በመፍራት በሚኖሩት ሁሉ ያሳየኛል። ጌታን የሚፈሩትን ሁሉ ያሳየኛል። እነዚያ ግን አለኝ ዘይቱ እንደሚፈስ እንኳን አያውቁም። ስሜን ይጠራሉ፣ ይጸልያሉ፣ ይዘምራሉ፣ ነገር ግን በሕይወታቸው ይክዱኛል። እርስ በርሳቸው አይቀባበሉም፣ ይገፋፋሉ፣ ይናናቃሉ፣ ይተቻቻሉ፣ አንዱ አንዱን ይንቃል። በቤተ ክርስቲያን ብዙ ሽኩቻ ጥል አለ። እንዲሁ ስግብግብነት አለ። አንዱን ሊጥለው ይሯሯጣል። በጣም እኔ በልጥ እኔ አገልጋይ እኔ ትልቅ መባባልን በጣም አድርገው ይወዳሉ። በጣም በእነዚህ ሁሉ እኔን በደሉኝ። እኔ ግን እንደሚያገለግሉ መስሏቸው የማያያቸው እየመሰላቸው በፍጹም እኔ እንኳን ከነሱ ጋር እንዳለሁ እንደማውቅ እንኳን አያውቁም። ነገር ግን እኔን እንደሚያገለግል ሰው ይተጋሉ። የሚተጉት ግን ለራሳቸው ክብር፣ ለራሳቸው ታላቅነት፣ ለራሳቸው ለመታወቅ፣ ለራሳቸው ለመጠራት፣ ለራሳቸው ከፍ ብለው ለመታየት በዚህ ሁሉ እኔ ግን ሁሉንም አያለሁ። ሰማይ ክፍት ነው ልጄ፣ ሰማይ ክፍት ነው አለኝ። ሰማይ ክፍት ነው። ሰማይን ከፍቶ ያሳየኛል። የእግዚአብሔር መንፈስ እንደ ዝናብ ይወርዳል፣ ይወርዳል። በቃ ይህን ህዝብ ጠጥቶ መልካምን ፍሬ የማያፈሩትን ጥቂት ናቸው። በቃ መልካሙን ፍሬ የሚያፈሩ ጥቂት ናቸው።
መልካም ፍሬ ይሄ ከዚህ ዝናብ ተቀብለው የሚያፈሩ መልካም ፍሬ የሚያፈሩ ጥቂት ናቸው አለ። እነሆ ሌሎች ግን ፍሬ የማያፈሩ በቃ ምንም ፍሬ የማይገኝባቸው ቅጠል ብቻ ፈጽሞ ቅጠል ብቻ። ጌታ በተራበ ጊዜ ያችን በለስ አምጥቶ እግዚአብሔር ያሳየኛል። ጌታ በተራበ ጊዜ ቅጠሏ በጣም ያማረ አንድ ፍሬ ግን ያልተገኘባት ጌታ ኢየሱስ ክርስቶስ የተበሳጨባት ቅጠል ዛፍ ያችን ጌታ ኢየሱስ ክርስቶስ ብስጭት ያለባት በቃ የተበሳጨባት ያችን በለስ ያሳየኛል። እንዲህ ነው አለኝ። በዚህ ዘመን እንዲህ ነው ሰው ሁሉ ያማረበት፣ ሰው ሁሉ በቅጠል የተሞላ ውስጡ ሲገባ ግን አንዲት ፍሬ የማይገኝባቸው እኔ ግን አለ የሰራዊት ጌታ እግዚአብሔር እነዚህ ሁሉ አያቸዋለሁ። ስለዚህ ደግሞም አለኝ ዝናብ ዘንቦ ያቺ መሬት ጠጥታ እሾህና ሜኬላ እንደምታበቅልላቸው መሬት እንደዚሁ ሆነውብኛል አለ። እያዞረ ቤተክርስቲያኖችን ሁሉ እንዲህ አሳየኝ። ይዞኝ ይዞራል። እንዲህ አንጠልጥሎ ይዞኝ ይዞራል። እየገባ ሁሉንም አያለሁ። አያለሁ። ለሱ የሚኖሩትንም ያሳየኛል። እንዲሁ ቅጠል ብቻ የሆኑትንም ያሳየኛል። ፍሬ የማያፈሩትን ያሳየኛል። በጣም አያለሁ። እንዲህ አለኝ። ፍርዴ ሊገለጥ ነው። ፍርዴ ደግሞ ሊመጣ ነው አለ። የሚጀምረው ፍርዴ ደግሞ በቤቴ ነው አለ። ሕዝቅኤል ምዕራፍ 9ን አንብቡት። ምዕራፍ 9 ይሄ ነው አለ። እንዲህ ነው ያለኝ። ሕዝቅኤል ምዕራፍ 9 ነው ያለኝ። ሕዝቅኤል ምዕራፍ 9 እንዲህ ይሆናል አለኝ። እንዲህ ይሆናል በሕዝቅኤል ምዕራፍ 9 እንዲህ ይሆናል። ምጀምረው ደግሞ በቤቴ ነው። ምጀምረው በታላላቆች ነው ምጀምራለ። ታላላቆች ነው ምጀምር። ታላላቆች ስላችሁ በእድሜ አይደለም። በአገልግሎት ትልቅ ነኝ የሚሉ በአገልግሎት በቃ አለኔ የሚሉ በአገልግሎት እኔ ብቻ ብለው የሚታዩ እነዚህ ነው የሚለኝ የሰራዊት ጌታ እግዚአብሔር እንጂ በእድሜ አይደለም። በቃ ለእግዚአብሔር የማይኖሩ ለእግዚአብሔር የኖሩ የሚመስላቸው ታላላቆች በቃ እና ይደፈሬ እኔ ብቻ ነኝ። እኔ ካለው ቤተክርስቲያን ትቆማለች፣ እኔ ካለው ቤተክርስቲያን ትኖራለች፣ እኔ ካለው እያሉ ቤተክርስቲያንን ደግፈው ያቆሙ የሚመስሉ ቤተክርስቲያንን በቃ በእጃቸው ጨብጠው እንደፈለጉ የሚያደርጓትን ቤተክርስቲያን የራሳቸው ገንዘባቸው ያደረጓት እነሱ ጋር ይላል እግዚአብሔር መንፈስ እነዚህ ጋር። ነገር ግን አለ አሁንም በፊቴ ሆነው የሚያነቡ አሁንም በፊቴ ሆነው የሚማልዱ በኔ ፊት ደግሞ የማያቸው አሉ ጥቂት አገልጋዮች ፈርተው የሚያገለግሉኝ፣ ፈርተው የሚኖሩልኝ፣ ፈርተው የሚወጡ፣ ፈርተው የሚገቡ አሉ በፊቴ የሚተጉ ደግሞ አሉ አለ። ስለዚህ እግዚአብሔር እንዲህ አለኝ፣ ሕዝብ ያለ እኔን ፈልገኝ በእውነትና በመንፈስ እኔን ፈልገኝ። ጌልጌላን አትፈልጉ፣ ቤተንን አትፈልጉ፣ ቤርሳምንም አትፈልጉ፣ እኔን ፈልጉ በሕይወት ትኖራላችሁ ይላል እግዚአብሔር። እኔን ፈልጉኝ፣ በቃ እውነተኛ እኔን ፈልጉኝ። ጊዜው ደርሷል። እኔ እመጣለሁ አለ። እኔ እመጣለሁ፣ በክብር ይመጣል። ኢየሱስ ክርስቶስ በክብር እንደሚመጣ እንደዚህ ደግሞ ነገረኝ። እውነተኛ ፍሬ አፍሩ። እውነተኛ ፍሬን ከእናንተ እፈልጋለሁ። እውነተኛ ፍሬን እፈልጋለሁ ይላል ጌታ። እነሆ በደጅ ነኝ አለ። እኔ በደጅ ነኝ፣ ልመጣ ነው ልጆቼ፣ ልመጣ ነው። ሌላው ሁሉ ተውትና አሁንም በእውነትና በመንፈስ ተመለሱ። እኔ ወደ እናንተ እመለሳለሁ። አሁንም እናንተ ስትፈልጉኝ እኔ እገኝላችኋለሁ። ደግሞ ምህረቴ ብዙ፣ ይቅርታዬ ብዙ። ለሚመለስ እኔ ደግሞ እመለሳለሁ። ለሚፈልጉኝ ደግሞ እኔ ራሴን እገልጥላችኋለሁ። ለሚጠሩኝ እኔ ደግሞ መልስ እሰጣችኋለሁ። አሁን ጊዜ አለ ይለኛል። አሁን ጊዜ አለ። በዚች በመጨረሻዋ ጊዜ ከአምላካችሁ ከእግዚአብሔር ጋር ታረቁ ይላል። ታረቁ፣ እንስማማ ይላል። እንስማማ
እንደምላችሁ ኑሩልኝ፣ እንደምላችሁ ሁኑልኝ፣ ቃሌ እንደሚላችሁ ሁኑልኝ፣ ቃሌ እንደምላችሁ አድርጉልኝ። ከራሳችሁ ሐሳብ ውጡ፣ ከራሳችሁ መንገድ ውጡ፣ ከራሳችሁ ጉዞ ውጡ፣ ከራሳችሁ ነገር ውጡ ይላል። ውጡ ይላል። ክብሩ ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለነገስታት ንጉስ ይሁን፣ ክብር ለጌቶች ሁሉ ጌታ ይሁን። ኢየሱስ የእግዚአብሔር ልጅ ትልቅ ነው። ክብር ለመንፈስ ቅዱስ ይሁን፣ ክብር ለነገስታት ንጉስ ይሁን። ኢየሱስ የእግዚአብሔር ልጅ ትልቅ ነው። እንግዲህ ወገኖች እኔ ያየሁትን የሰማሁትን ወደ እናንተ አምጥቻለሁ። እናንተ ደግሞ ሰምታችሁ ራሳችሁን ማንን ሊያውቀው አይችልም። የሰውን ሁሉ ልብ የሚያውቅ ግን እግዚአብሔር ብቻ ነው። የሰውን ሁሉ መንገድ የሚያውቅ እግዚአብሔር ብቻ ነው። የሰውን ሁሉ ኑሮ የሚያውቅ እግዚአብሔር ብቻ ነው። ማንም የማንን አያውቅም። ማንም ለማንም ሊመሰክር አይችልም። የሰውን ሁሉ ኑሮ የሚያውቅ ጌታ ነው። እርምጃውን የሚያውቅ ጌታ ነው። አካሄድን የሚያውቅ ጌታ ነው። እርሱ ጌታ ነው። አንድ ጊዜ ያየሁትን ራእይ ልንገራችሁ። የዛሬ 6 ዓመት ያየሁት ራእይ ነው። 6 ዓመቱ ነው፣ ግን አሁን ወደ ልቤ ስላመጣው ነው። በዚያው በራእይ ውስጥ እያለሁ ደግሞ ወደ ልቤ ያመጣው በራእይ ውስጥ ራእይን እንደገና በራእይ ውስጥ ያየሁትን ራእይ ደግሞ እንደገና አመጣው። ያ ራእይ ደግሞ እንዴት መሰላችሁ? አንድ ትልቅ አዳራሽ ልክ ትምህርት ቤት 12ኛ ክፍል ወይም 8ኛ ክፍል ወይም 6ኛ ክፍል ኦሪንቴሽን ድሮ ሲሰጥ እንደነበረው በቃ ኦሪንቴሽን ይሰጠናል። ጌታ ኢየሱስ ክርስቶስ እንዴት እንደሚመጣ፣ እንዴት መጠበቅ እንደሚገባን፣ እንዴት አድርገን መጠበቅ እንደሚገባን ያ ኦሪንቴሽን ይሰጠናል። በጣም ያ ኦሪንቴሽን እየተሰጠን ኦሪንቴሽኑ በደንብ ነው። በጣም ደግመው ነው ኦሪንቴሽን ሰጪው የሚሰጠን ያን ኦሪንቴሽን። ብዙ ነን፣ በቃ አዳራሽ ሙሉ ነን። ከዚያ ወጣችሁ ጠብቁ፣ ጌታን መንገድ ላይ ጠብቁት። በቃ ጠብቁት። የምታዩት መንገዱን ብቻ ነው። ትኩር ብላችሁ መንገዱን ብቻ ነው፣ ወደ ቀኝ ወደ ግራ እንዳትሉ ተብሎ በጣም አድርጎን የተነገረን ኦሪንቴሽኑ በጣም የተነገረን። ያን ኦሪንቴሽን ሰምተን ጌታን ልንቀበል ሲመጣ ልናየው ግን ተነግሮናል። ሲመጣ እንደ አውቶቢስ ነው። አውቶቢስ ሲመጣ ማለት እንደ አውቶቢስ እንደሚጠብቅ ሰው ነው ልበላችሁ። ሲመጣ እንደ መብረቅ ነው ብሏል። መብረቅ እንደዚህ ብልጭ ብሎ አንጎዳጉዶ በጥፍት እንደሚለው እንደ መብረቅ ነው የሚመጣ። እንደ መብረቅ ስለሚመጣ ጥቁማችሁ ጠብቁ ተብለናል። ቀጥ ብላችሁ ምንም ወደ ቀኝ ወደ ግራ የለም። ቀጥ ብላችሁ መንገዱ ላይ ጠብቁት። መንገዱ ላይ ጠብቁ። መንገዱን ያልጠበቀ ሰው በቃ አያገኘውም ተብሎ ተነግሮናል። እንዲህ እየጠበቅን እያለን የሚገርመው ነገር እንድቻ አንገቴን ብቻ እንዲዞር ሳረግ መጧልኝ። በጣም ነው የጮኩት። ብዬ ነው የጮኩኝ። ጩኸት እንዳይመስላችሁ፣ ምክንያቱም ተነግሮናል። በሩ በቅስፈት ነው የሚከፈት፣ በቅስፈት ነው የሚዘጋ። በቃ ቅስፈት ነው። ያቺ በር እንደተከፈተች ዘልዬ ገባሁኝ። የሚገርመው ነገር ሰዎች ሁሉ ያን ሁሉ ስጮህ አንድ ሰው አልሰማኝም፣ አንድ ሰው አልገባም፣ አንድ ሰው እንደው ሲንቀሳቀስ ዙሬ ሳይ እንኳን አንድ ሰው እዚያው እንደቆሙ እዚያቸው እንደቆሙ ምንም ሳያዩት ጩኸቴም የሚደንቀኝ እስካሁን ድረስ የጩኸቴ ያን ሁሉ ጩኸቴ እንዴት አልሰሙኝም ነው። ስገባ ብርጭቆ ነው። አውቶቢስ ነው የሚመስል ግን ብርጭቆ ነው። ሁሉ ነገሩ ጎማው ብርጭቆ ነው፣ ወንበሩ ብርጭቆ ነው፣ መቆሚያው ብርጭቆ ነው፣ ግድግዳው ብርጭቆ ነው፣ ላይኛው ብርጭቆ ነው። በቃ መስታወቱ ደግሞ በዚህ ዓለም የሌለ መስታወት፣ የሚያብረቀርቅ መስታወት ነው። ወንበሮች ሁሉ መስታወት፣ ሁሉ ጎማው መስታወት። ያንን አየው። በጣም ሁሌ ሳስበው እፈራለሁ። ሁሌ ሳስበው ያትዝ ሲለኝ ሁሌ ደግሞ ላገኘኋችሁ ለወንድሞችም ለእህቶችም በጾለት ላይ ሁሉ እናገራለሁ። ምክንያቱም በቃ ሁሌ የሚዘገንነኝ ለምንድን ነው? እሺ ሲመጣም አይዩት። ያን ሁሉ ስጮህ እንዴት አልሰሙም? ያን ሁሉ እንደዚያ ስጮህ እንዴት አልሰሙም? ዛሬም እግዚአብሔር በህይወታችን ይጮሃል፣ በቤታችን ይጮሃል፣ በኑሯችን ይጮሃል፣ በጓዳችን ይጮሃል፣ በመኝታ ክፍላችን ይጮሃል፣ በሰፈራችን ይጮሃል፣ በአካባቢያችን ይጮሃል፣ በመንገዳችን ይጮሃል። ኢየሱስ ክርስቶስ የማይጮህበት ስፍራ የለም። ስለዚህ ነው ምሳሌ ምዕራፍ 1 ላይ ጥበብ በጎዳና ትጮሃለች፣ ጥበብ በአደባባይ ትጮሃለች፣ ጥበብ በየስፍራው ትጮሃለች።
ወደ ዘለፋዬ ተመለሱ፣ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። ዛሬም እግዚአብሔር ለማስተማር አሜን። ዛሬም ተመለሱ ነው የሚለው። ዛሬም ተመለሱ፣ ዛሬም ተመለሱ። ከኔ ጋር ተስማሙ፣ ከኔ ጋር ተስማሙ። ከእነሱ ጋር ስንስማማ ከሚጠፋው ወገን አንሆንም፣ ከሚጠፋው ወገን አንሆንም፣ ከሚጠፋው ወገን አንሆንም። እነሆ ፍሬ ከሚያፈራው ወገን እንሆናለን። እግዚአብሔርም ደግሞ በህይወታችን ስንመለስ እግዚአብሔር ደስ ይላል እንደተናገረው ማለት እና ይህንን ነው ልነግራችሁ እንትን ያልኩኝ። ራእዩን ነው የነገርኳችሁ። ጌታ ይባርካችሁ፣ እግዚአብሔር ይባርካችሁ። ተባረኩ። ስለምትሰሙኝ እግዚአብሔር ይባርካችሁ። ሰምታችሁኝ ደግሞ የራሳችሁን እዚያ ውስጥ ፈልጋችሁ ስለምታገኙ እኔ ማለት እዚህ ጋር ነው ያለው፣ እኔ ማለት እዚህ ጋር ነው ያለው ብላችሁ ስለምትመለሱ እግዚአብሔር አምላክ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ለበረከት ሁኑ። ለበረከት ያርጋችሁ፣ ለበረከት ያርጋችሁ፣ ለበረከት ሁኑ ወገኖቼ። በዚሁ ላይ ደግሞ አንድ ነገር ልንገራችሁ። የዛሬ ዓመት ኢትዮጵያ መጥቼ ሳለ ምስራቅ አጥቢያ መሰረተ ክርስቶስ የእናቶች ጸሎት ነበረ። በዚያ ጸሎትን የተካፍያለሁ። እግዚአብሔር በዚያ ተንበርክኬ ያለ አንድ ነገር አለኝ። ምናልባት ይረሳል እንጂ ፓስተር ሳሙኤል ነግሬዋለሁ። የዛውን ቀን በርግጥ እህታችን ደግሞ ሰበከችው ቃሉ እንደዚህ ነው ያልኩት። እኔ መልእክት ተቀብዬ ነበር፣ ግን እህታችን ሰበከችው። በቃ በቃሉ እግዚአብሔር መጥቷልኝ። መልእክቱን ብናገሩም ባልናገሩም ለውጥ የለውም። ለምን በቃሉ መጥቷል አልኩት። በቃሉ መጥቷል። ለምን እግዚአብሔር መንፈስ በቃሉ በኩል ለህዝቡ መጥቶ ነበረ እና ከዚያ ስካፈል እግዚአብሔር አምላክ አንድ ነገር አለኝ። ልጄ ያለኝ ይህን ህዝብ ታያለሽን እንዴት እንደሚፈልገኝ እዩ፣ እንዴት እንደሚያለቅስ እዩ አለኝ። ሻየሁኝ፣ ግን እንዲህ እንደሚያለቅሰው አይደለም አለኝ። እንዲህ እንደሚያለቅሰው አይደለም፣ እንዲህ እንደሚጸልየው አይደለም አለኝ አይደለም ብሎ ነገረኝ። ከዚያ ያንን ነው ለሱ የነገርኩት። ከዚያ የሚገርመው ነገር ይሁልሽ ልጅ አለ ገና ሲወጡ ቅድም እንዳልኳችሁ ገና ሲወጡ በቃ ምንም ጥንቃቄ የለም። ወዲያውኑ በቁጣ መንፈስ፣ በንዴት መንፈስ፣ በብስጭት መንፈስ፣ በሐሜት መንፈስ፣ በመገፋፋት፣ በቁጣ በንዴት እንዳለ የተቀበሉት ሁሉ ደፍተውት ነው የሚሄዱ አለኝ። እንዲህ ድፍት አድርገውት ነው የሚሄዱ አለኝ። የሚገርመው ነገር እግዚአብሔር ስራውን ያለ ምልክት አይተውም። እንዲሆነ አንዷን እህት መኪና ይዛት እንድትሄድ ትለምናታለች። ያቺ እህትም እሺ ትላታለች። ግን እግዚአብሔር አምላክ ለኔ ሊያሳየኝ ነው። እኔ የምለው ያንን የነገረኝን እርግጠኛ እንድሆንለት ለኔ ሊያሳየኝ ነው ብዬ ነው የተቀበልኩት። ያቺ እህት እንዳይደለችም በባህሪዋን የሳውቃት ማለት ነው። የሳውቃት የዛን ቀን ግን የሆነውን ልንገራችሁ። ያቺኛይቱ እህት መኪና የተለመነችው እህት ብትፈልጋት ታጣታለች፣ ብትደውልላትም ታጣታለች። እኛ ሁሉ ደወልንላት፣ ልናገኛት አልቻልንም። በጣም ፈለግናትኝ። ከሷን ስናጣ ሌላ ሰው ጭና ወደ ቤታችን ስንሄድ ስልክ ደወለች። መሀል ላይ ወደ እንትን ስንደርስ ወደ ሜክሲኮ አካባቢ ስንደርስ ስልክ ደወለች። የት ነሽ ስንል እንዲህ ያለ በጣም አወረደችው ልጅቱንን በጣም አወረደችው። ኧረ በጌታ ካንቺ ይሄ ላንቺ አይመጥንሽም፣ ይሄ ላንቺ አይመጥንሽም፣ ስትጸልይ ውለሽ፣ ይሄ አይመጥንሽም። በፍጹም አትሰማም። ከዚያ ምንድነው ነገሩ ስል እግዚአብሔር የነገርኩሽ ይሄ ነው አለኝ። ያወራሁሽ ይሄ ነው አለኝ። ያኔ ጸሎት ውስጥ ያወራሁሽ ይሄ ነው። እያንዳንዱ እንዲህ ነው የሚሆን አለኝ። እንዲህ ነው የሚሆን። ወገኖቼ ከጸለያችሁ አይቀር በእውነትና በመንፈስ ለእግዚአብሔር ኑሩለት። ጸልያችሁ አይክሰርባችሁ። ጸልያችሁ ደክማችሁ አይክሰርባችሁ። ምክንያቱም በጣም ነው ያዘንኩት። ምክንያቱም ስንት ታክሲ፣ ስንት አውቶቢስ ከሌባ ጋራ ስልካቸውን ሲሰረቁ በጣም በብዙ መከራ ነው ወደ ጸሎት ቤት የሚሄዱ። ግን ሂደው ሲወጡ ግን የሚያገኛቸው ክፉ ነው። ስለዚህ ተጠንቀቁ፣ ለዘይቱ ተጠንቀቁ። ዛሬም ምህረት ነው። ዛሬም ምህረት አለ። ዛሬም ይቅርታ አለ። ጌታ ሊመጣ ነው፣ በደጅ ነው። ሁላችንም ለእግዚአብሔር ክብር እንድንኖርለት እግዚአብሔር ይርዳን። ሁላችንም
ሁላችንም ክርስትና በየቀኑ ነው። ክርስትና በየደቂቃው ነው። ክርስትና በየሰዓቱ ነው። የትናንት ነው ለኔ ይሆናል አይባልም። ያረን ያለፈው ዘመን አይባልም። ክርስትና አሁን ነው። አሁን ነው። አሁን ነው። ክብር ለኢየሱስ ይሁን። አሁን ከአምላካችን ከእግዚአብሔር ጋር ተስማምተን አሁን እንድንኖርለት አንድ ብለን እንድንጀምር እግዚአብሔር አምላክ ጸጋውን ያብዛልን። እንደው ለምሳሌ ነው ያችን እህት የነገርኳችሁ የሆነውን እግዚአብሔር ለነገረኝ ነገር እውነተኛ ሁኜ እንድናገርለት እውነተኛ ሁኜ አሜን ሃሌሉያ እንድናገርለት። ምክንያቱም በቃ ሰውንኛ ስለማናውቀው ግን እግዚአብሔር የተናገረኝን ሊያረጋግጥልኝ ያንን እንደዚህ አሳየኝ ይላችኋል። የሰማይ አምላክ ይባርካችሁ። ተባረኩ። ስለምታደምጡ ሁሌ ስለምሰሙ እናመሰግናለን። ሁሌ ተሰሙኛላችሁ። ጌታ ይስብርክ ያርጋችሁ። እግዚአብሔር ይባርካችሁ። ተባረኩ። በዘመናት ሁሉ መልካምነቱን፣ ቸርነቱን፣ በጎነቱን እግዚአብሔር ያጥግባችሁ። እግዚአብሔር በቸርነቱ ያጥግባችሁ፣ በመልካምነቱ ያጥግባችሁ፣ በበጎነቱ ያጥግባችሁ። ምህረቱን ለእናንተ ያግንንላችሁ፣ ለልጆቻችሁ ያግንንላችሁ፣ ለቤታችሁ ያግንንላችሁ። በበጎነቱ እግዚአብሔር አምላክ አሁንም እየጨመረ መልካምነቱን፣ ቸርነቱን በእናንተ ላይ ይጨምር። ደግሞ ወገኖቼ የሚፈረድልን እንጂ የሚፈረድብን አንሁን። የሚፈረድልን ይሁን፣ የሚፈረድብን ግን አይንሁን። ጌታን በመፍራት በመንቀጥቀጥ እንሁን እንድንጠብቀው፣ ተግተን እንድንጠብቀው። ተግተው ለሚጠብቁት እግዚአብሔር ቁሞ ያገለግላቸዋል። ቁሞ ያገለግለ ተግተው ለሚጠብቁት ለሱና ለሱ ተግተው ለሚጠብቁት፣ ተግተው ለሚያገለግሉት አሜን። እግዚአብሔር አምላክ ብድራትን ይከፍላል። ወገኖቼ አገልግሎት ማለት ፓስተር መሆን ምን መሆን ዘማሪ መሆን ምን አይደለም። አገልግሎት ማለት እንደ ቃሉ መኖር ነው። አገልግሎት ማለት ቃሉን ተጠንቅቆ እንደ ቃሉ መኖር ማለት ነው። እንደ ቃሉ መኖር ነው። እሱ ነው ብርቱ አገልጋይ። እንደ ቃሉ የሚኖር ሰው ብርቱ አገልጋይ ነው። ቃሉን ሰምቶ የሚያደርገው እሱ ብርቱ አገልጋይ ነው። ቃሉን ሰምቶ የሚያደርገው እሱ ብርቱ አገልጋይ ነው። ቃሉን ሰምቶ የማያደርገው ግን ቤቱን ሁሌ ባሸዋ ላይ እንደሚሰራ ነው። ባሸዋ ላይ እንደሚሰራ ነው። መቼም የዚያን ቤት ነገር አልነግራቸውም። ያ ቤት ጣራው አንድ አይነት ነው፣ ቀለሙ አንድ አይነት ነው፣ ወለሉ አንድ አይነት ነው፣ መስኮቱ አንድ አይነት ነው፣ ውስጡ አንድ አይነት፣ ሁሉ አንድ አይነት ነው ቤቱ። ቤቱ ሲታይ ምንም ልዩነት የለውም ቤቱ። የሚለየው ግን መቼ ነው? ጎርፍ በመጣ ጊዜ። የሚለየው መቼ ነው? ያ ዝናብ በዘነበ ጊዜ። ዝናቡ ዘነበ፣ ጎርፉ መጣ፣ በአለት ላይ የተሰራው ቤት ጸንቶ ቆመ ይላል። ቃሌን ሰምቶ የሚኖር እንዲሁ ነው ቤቱን ባለት ላይ ይሰራል። ቃሌን ሰምቶ የማያደርገው፣ ቃሌን ሰምቶ የማይኖረው ደግሞ ቤቱን ባሸዋ ላይ ይሰራል አለ። እነሆ ጎርፉ መጣ፣ ወዳደጉት ታላቅ ሆነ ይላል። ወገኖቼ ጎርፉ ሳይመጣ ጎርፉ ሳይወስደን አሁን እንደ እግዚአብሔር ቃል እንድንኖር እግዚአብሔር ጸጋውን ይጨምርልን። ሰላም ለእናንተ ይሁን። ለመላው ኢትዮጵያ ከምድር ዳርቻ እስከ ምድር ዳርቻ ላላችሁ ሁሉ ባላችሁበት ሁሉ ሰላም ለእናንተ ይሁን። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። እኔ ሁላችሁንም በጌታ ፍቅር በጌታ ሰላም እላችኋለሁ። አሁንም በፊታችሁ የቀረብሁት እግዚአብሔር አምላክ ምሕረቱን አብዝቶ ቸርነቱን አብዝቶ በጎነቱን አብዝቶ ለዚህ ቀን ያበቃን እግዚአብሔር ይባረክ። ለዚህ ጊዜ ያበቃን እግዚአብሔር ይባረክ። ስለ ኢትዮጵያ በጣም አብዝቼ ብዙ ጊዜ ተናግሬያለሁ። ወደ 14 መልእክት ተናግሬያለሁ። ዩቲዩብ ላይ አለ ብታዩትኝ። ክብሩ ለኢየሱስ ይሁን። ገብታችሁ ብትመለከቱት አለ እዚያ ላይ ስለ ኢትዮጵያ ነው ዛሬ የምናገረው፣ ስለ ኢትዮጵያ ነው። እግዚአብሔር አምላክ የዛሬ ሳምንት አንድ ነገር እናሳየኝ። እሱም ደግሞ ምንድነው 14ቱንም ክፍለ ሀገር ማለት ኤርትራንም ጭምርት ነው የምናገረው። በፊደላቸው የ14ቱንም ሀገር ያገሩ ስም ማለት ነው እና ፊደል ሆኖ ሰንሰለት ተሰርቷል። ጠቅላላ 14ቱም ክፍለ ሀገር ሰንሰለት ተሰርቷል። ያ ሰንሰለት ኢትዮጵያ ተይዛበታለች። ኢትዮጵያ ተይዛበት በዚያ ሰንሰለት አንድ ሰው ይጎትታታል። ወደ ተራራ ይዟት ሊወጣ ይጎትታል። የሚገርመው ነገር ሰንሰለቱን ደግሞ ሊበጣጥሱ መዓት ጉንዳን በቀኝም በግራም ተሰግስገዋል። ያንን ሰንሰለት ምን ሊሉት ሊቆርጡት ጉንዳኖች ጥርስ ያላቸው ይመስለኛል። እንዳይጥ ማለት ነው። አይጥ ለምሳሌ ገመድ እንደምትበላ ኤሌክትሪክ ገመድ እንደምትበላ ሌላውን ገመድ እንደምትበላ እንዲሁ ጉንዳኖች ደግሞ ያን ሰንሰለት ለመበጠስና ኢትዮጵያን ቁልቁል እንድትወርድ ሊያደርጉ ምን ይላል ተሰብስበው ያ ጉንዳል በሙሉ በቀኝም በግራም ያለውን ተያይዘው ይበሉታል ማለት ነው። ያንን ሊበጣጥሱት ማለት ነው። እነሆ የሚጎትተው ሰው በጣም እየጎተተ አንዳንድ ጊዜ ይታክተውና ብተወውስ ይላል። ግን ደግሞ አንድ ኃይል አለ።
እሱ ደግሞ ይጎትተዋል። ስለዚህ እንደገና ኃይል ይለብስና እንደገና ይጎትታል ወደ ከፍታ ሊያወጣት ማለት ነው፣ ወደ ተራራ ሊያወጣት። ጉንዳኖችም ደግሞ እንደዚያው ተሰግስገዋል። ምን ይላሉ? ያንንን ይበሉታል። ግን የሚገርመው ነገር ገመድ አይደለም፣ ብረት ነው። ሰንሰለቱ ብረት ነው። የኢትዮጵያ የምትጎተትበት ያ ሰንሰለቱ ብረት ነው። ከዚህ የተነሳ ጉንዳሎች ሊቆርጡት አይችሉም። ያ ሰው ግና እየጎተታት ወደ ተራራ ይዟት ይወጣል። እሱም ደግሞ አሁን በሚቀጥለው ምርጫ የሚመረጠው ዶክተር አብይ ነው። በ2013ም ነግሬያችኋለሁኝ። አሁን ዘንድሮም ደግሞ እሱ ይመረጣል። ኢትዮጵያን ወደ ከፍታ ይዟት ይወጣል። ጉንዳሎችም እያሉ እንደዚያው እየተናከሱ እንዳለ እየተበላሉ እንዳለ ኢትዮጵያ ግን ወደ ከፍታ ትወጣለች። ጌታ ኢየሱስ ስሙ ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ዩቲዩብ ገብታችሁ ስለ ኢትዮጵያ የተናገርኩትን በሙሉ ብታደምጡ ነገሩ ይገባችኋል። ሌላው ደግሞ የዛሬ 3 ዓመት የተናገርኩት ነው። እሱም ደግሞ ምንድነው? ስለ ኑሮ ውድነት ነው። በዓለም ላይ ስለሚመጣው የኑሮ ውድነት ተናግሬያለሁ። ምናልባት ኑሮ ውድነት በእኔ ከተማ ነው፣ በእኔ ሀገር ነው የምትሉ ካላችሁ ተሸውዳችኋል። የኑሮ ውድነቱ እግዚአብሔር የተናገረው የዛሬ 3 ዓመት በዓለም ሁሉ እንደሚሆን እግዚአብሔር አምላክ አስቀድሞ ነው የተናገረ። የኑሮ ውድነት ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል። ይህን የኑሮ ውድነት ግን ከኔ ጋር የተጣበቀ ከኔ ጋር የተስማማ እግዚአብሔር አምላክ የኑሮ ውድነቱን ማየት አይደለም አይሰማውም ብሏል። ምክንያቱም አምላካችን እግዚአብሔር ጥቂት ነገር የሚባርክ ነው። አምላካችን እግዚአብሔር በጭላጭ ዘይት በፍኝ ዱቄት የሚያኖር ነው። የኤልያስ አምላክ ዛሬም አልተቀየረም። እኛ ከእግዚአብሔር ጋር ስንስማማ እግዚአብሔር ደግሞ የኛን ነገር ይባርካል። አሁንም እግዚአብሔር ህዝቡ ከእግዚአብሔር ጋር እንዲስማማ ይፈልጋል። በዓለም ያለው ሁሉ ህዝብ ከእግዚአብሔር ጋር እንዲስማማ ከእግዚአብሔር ጋር እንዲታረቅ ይፈልጋል። ያ ሲሆን የኑሮ ውድነት የለም። ነገር ግን የኑሮ ውድነት አሁን ከምትሉት በላይ እየጨመረ የኑሮ ውድነት እንደሚሄድ እነግራችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ከአምላካችሁ ከእግዚአብሔር ጋር እንድትስማሙ ጌታ ኢየሱስ ይርዳችሁ። ሁላችንም ይርዳን። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ደግሞ ሰላም ያገናኘን። ተባረኩ። አሜን።